አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የካሊዳ ቤቱ ቻናል ሰዎች፣ እንግዲህ ዛሬ የማሳያችሁ ብዙ ሰዎች ስልኬ እንደዚህ ሆነብኝ፣ ዋትሳፕ ኢሞ እንደዚህ ሆነብኝ፣ ፌስቡክ ሜሴንጀር ስልኬ በሙሉ እንዳለ እንደዚህ ሆነብኝ ያላችሁ ብዙ ጊዜ በኮሜንት የምትጠይቁኝ፣ በዚህ ቪዲዮ ብዙዎቻችሁ ማንንም ሳትጠይቁ ራሳችሁ በራሳችሁ ስልካችሁን የምታስተካክሉበት መንገድ ነው ማሳያችሁ። ቪዲዮ ላይክ በማድረግ አብራችሁኝ እስከ ቪዲዮ ፍጻሜ ሆኖ ማለት ነው። ቀጥታ ወዴት ነው የምትገቡትኝ? ማንንም ሳትጠይቁ ስልካችሁ የሆነ ችግር ሲፈጠርበት በምን ምክንያት ካላወቃችሁት፣ ለምሳሌ ኔትወርክ አይስብላችሁ ብሎ ከሆነ ወይም ደግሞ ዋትሳፕ ኢሞ ቴሌግራም የሆነ ችግር አንቶባችሁ ከሆነ ሴቲንግ ተስተካክሎ በቃ ስልካችሁ አልጎባችሁ ከሆነ የሆነ ችግር ፈጥሮ ከሆነ ምንድነው የምታደርጉት? ቀጥታ ሴቲንግ ከዚህ ቀይ ያከበኩባት ላይ ትገባላችሁ ማለት ነው። ማንንም መጠየቅ የለባችሁም። ራሳችሁ በራሳችሁ ቀስ በቀስ ማስተካከል ትችላላችሁ ማለት ነው። ለምሳሌ ስልካችሁ እያለገ ከሆነ እየጠፋ እየገፈለ ካሜራ ማነሳ ከሆነ ወይም ደግሞ በራሱ ግፍል ክፍት የሚያደርግ ከሆነ ቻርጅ ቶሎ የሚያልቅባችሁ ከሆነ እያንዳንዱ ነገር ምንድነው የምታደርጉት? ሴቲንግ ውስጥ ገብታችሁ ወደ መጨረሻ ያው የስልካችሁ ሞዴል ሊለያይ ይችላል እንደ ስልካችን ማለት ነው። እዚህ ጋር ሶፍትዌር አፕዴት የሚል አለ። ይህንን አንድ ጊዜ ማታ ታደርጉታላችሁ። ከዛ ዳውንሎድ ኢንስታል ይላል። ይሄ ማታ ስታደርጉት ማለት ነው። ዳታ የምትጠቀሙ ከሆነ ወይም ደግሞ ዋይፋይ የምትጠቀሙ ከሆነ ቀጥታ ይህንን ማታ ስታደርጉትኝ እንደዚህ ያመጣላችኋል። ቼክ አድርጎ ዳውንሎድ ያድርጉላችኋል። እኔ ዳውንሎድ ስላደረኩት እዚህ በፊት የቅርብ ሰዓት ነው፣ አያስፈልገውም ማለት ነው። የእናንተ ግን ከታች ኢንስታል ወይም ዳውንሎድ ብሎ ይመጣላችኋል። ከዛ ማታ ታደርጉታላችሁ። እራሱ ስልካችሁን እንትን ያደርገዋል ማለት ነው፣ አፕዴት ያደርገዋል። ሁለተኛው መንገድ ደግሞ ምንድነው? እዚሁ ቀጥላችሁ በቀይ ያከበኩበት ጀነራል ማኔጅ ከሚለው ላይ አንድ ጊዜ ማታ ታደርጋላችሁ። ከዛ ወደ ላይ ታቀኑና እዚህ ሪስት የምትላለች እዚህ ጋር በትንሽ ጽሁፍ ማለት ነው። ይችን አንድ ጊዜ ማታ ስታደርጓትኝ የተለያየ ምርጫ ያመጣላችኋል። እዚህ ጋር ስልኩን እንዳለ ሴቲንጉን ማስተካከል የምትፈልጉ ከሆነ ሴቲንጉን ይሄንን ማታ ታደርጉታላችሁ። የስልካችሁ ሴቲንግ ሙሉ በሙሉ ይስተካከላችኋል ማለት ነው። ሁለተኛ ደግሞ ስልካችሁ ኔትወርክ አልስብ ብሎ ከሆነ ደግሞ ይሄንን ማታ ታደርጉና ታስተካክላላችሁ። ይሄንን ከታይ የመጨረሻውን ከመታችሁ ደግሞ ስልካችሁ ፎርማት ይሆንባችኋል፣ እንዳትነኩላችኋለሁ። ሶስተኛ ደግሞ ስልካችሁ የምታስተካክሉበት መንገድ እዚህ ወጣ ብላችሁ እዚህ ጋር አፕ የሚል አለ። እዚህ ይችን አንድ ጊዜ ማታ ታደርጋላችሁ። ለምሳሌ ዋትሳፕ ተበላሽቶባችሁ ከሆነ ወይም ኢሞ ወይም ቴሌግራም ወይም ፌስቡክ ሜሴንጀር ተበላሽቶባችሁ ከሆነ እኔ አሁን ወደ አንደኛው ገባ ብዬ ላሳያችሁ። ለምሳሌ በብዛት ኢሞ ይጠቀማል አንዳንድ ሰው። በብዛት ኢሞ ስለምትጠቀሙ ኢሞ ላይ ገብቼ ላሳያችሁ። ዋትሳፕ የሰራሁት አለኝ እዚህ በፊት ለዋትሳፕ ብቻ። እንደገና ደግሞ እዚህ ሶፍትዌር አፕዴት ምናምን የተለያየ በብዛት ሰርቻለሁ። ኢሞ ላይ ነው ኢሞ ያው እዚህ ጋር ኢሞ አለ። ኢሞ ቤታ፣ ኢሞ ኖርማል ሁለት ነው ያለኝ። አንድ ገብቼ ላሳያችሁ። እዚህ ጋር ማታ ታደርጋላችሁ። ከዛ በመጀመሪያ እዚህ ትመታላችሁ። የመጀመሪያ ቀይ ያከበኩበትን ማታ ታደርጋላችሁ። እንደዚህ ሆኖ ከሆነ ኖርማል ነው። ነገር ግን የመጀመሪያው የጠፍቶ ከሆነ ስልካችሁ እንትን አለበት፣ ኢሞ ተበላሽቷል ማለት ነው። ይሄንን ታበሩታላችሁ። እዚህ ጋር ቀስት አለ። ይችን አንድ ጊዜ ማታ እያደረጋችሁ የትም ሳትሄዱ ቀጣይ እዚህ የታኛውን አንድ ጊዜ ማታ ታደርጋላችሁ። ዋነኛው እዚህ ጋር ነው የምታስተካክሉት። ይሄንን ማታ ስታደርጉትኝ ከዛ ይሄን በዝርዝር እንግዲህ እያንዳንዳቸው ቸርክ ታደርጋላችሁ ማለት ነው። ይችንም ቀጣይ ሁሉንም እያንዳንዱ ማለት ነው እስከ መጨረሻ። ከዛ ምንድነው የምታደርጉት? የመጀመሪያው እንደዚህ ማታ ታደርጉና የእናንተ ከዚህ ከታኛው ከሆነ ያለው ከላይኛዋ ይቺ ከበራይበት አንድ ጊዜ ማታ ታደርጉታላችሁ። አሁንም ይቺን ማታ እያደረጋችሁ ወደ ኋላ ባክትሉና ካሜራ የሚለውን የሎኬሽን እያንዳንዱ ማለት ነው እስከ መጨረሻ እስከዚህ ድረስ ፎቶ ኤንድ ቪዲዮ ከሚለው እስከሚል ድረስ ማለት ነው እያንዳንዱ ቼክ ታደርጋላችሁ። ከዚህ ከመጀመሪያው ታደርጉታላችሁ። ኢሞአችሁ ይስተካከላችኋል። ከዛው ወደ መጨረሻ ደግሞ ባክትሉና እዚህ ጋር እነዚህን ኦን ማድረግ አለባችሁ። የታኛውንም ሁሉንም ማለት ነው። ከዛ እንደዚህ ካደረጋችሁ ኢሞ ይስተካከላል። ሌላም እንደዚህ ዋትሳፕ፣ ፌስቡክ እያንዳንዱ ችግር ፈጥሮ ከሆነ
እዚያ ውስጥ ገባ ብላችሁ ማስተካከል ትችላላችሁ እላችኋለሁ። ሌላኛው ደግሞ ቀጣይ ምን አለ ስልካችሁ ሸበካ አልስ ብሎ ከሆነ እዚህ ጋር የስልካችሁ እንትን ይለያያል። ያው ብቻ እዚህ ጋር ኔትወርክ የሚል አለ። እዚህ ጋር አንድ ጊዜ መታ ታደርጋላችሁ። ከዛ እንደዚህ ካደረጋችሁ በኋላ ሲምቱ ይኸው እዚህ ጋር ይሄን ይታያችኋል። ሲምቱ የሚል አለ። መታ ታደርጋላችሁ። የእናንተ እዚህ ከሆነ ያለው እዚህ ታላኛው ታደርጉታላችሁ። ከዚህ ከመጨረሻ ስሪጂ ከሆነ የሚለው ኔትወርክ አይስብም ማለት ነው። ከመጀመሪያው ታደርጉታላችሁ። አሁንም ባክ ብላችሁ ሲምቱን ታስተካክላላችሁ ማለት ነው። እንደዚህ 5G ሚልክ የለው ከሆነ ደግሞ 4G ላይ ታደርጉታላችሁ ማለት ነው። አሁን ላይ ብዙ ስልክ 4G ነው። 3G ሚል ስልክ የለም። 3G ሚል ስልክ ከሆነ ደግሞ ስልካችሁ በጣም ደካማ የድሮ ሞዴል ስለሆነ ኔትወርክ አይስብም። ምንም ማድረግ አትችሉም። በተጨማሪ በቃ ስልካችሁን ማንም ሳትጠይቁ እየተመራመራችሁ በገባችሁበት መልሳችሁ ማውጣት አለባችሁ። ያበራችሁት ያጠፋችሁትን እያያችሁ ማስተካከል አለባችሁ። ማንም መጠየቅ የለባችሁ። ሀሳብ አስተያየታችሁን ኮሜንት ጻፉልኝ። መልካም